ሰላም የጤና እረፍት ቤተሰቦች እንዴት ናችሁ? እንግዲህ አንድ በጣም ጠቃሚ ጥያቄ አድሬስ ለማድረግ ወደ እናንተ ተመልሻለሁ። እንግዲህ ባለፈው የምታስታውሱ ከሆነ ከማርበርግ ቫይረስ ያገገመች አንድ ታዳጊ በተመለከተ የተለቀቀ የጤና ጥበቃ መረጃ ላይ አንድ ቤተሰባችን እንግዲህ ጠቃሚ ጥያቄ ጠይቋል። አስተላላፊ እንዳትሆን የሚል ጥያቄ ጠይቋል። ስለዚህ እንዴት ነው ከቫይረሱ ያገገሙ ሰዎች ያስተላልፋሉ ሪሊ የሚለውን በጣም ጠቃሚ ጥያቄ ወደ እናንተ ለማድረስ ነው፣ ምላሽ ወደ እናንተ ለማድረስ ነው። እንግዲህ እንደምታስታውሱት በጂንካ ከተማ የማርበርግ ቫይረስ እጅግ በጣም አደገኛ ቫይረስ ነው። በነገራችን ላይ ከተከሰተ ጀምሮ እንግዲህ ያሉ ሂደቶችን በአጭሩ ወደ እናንተ አደርስና ይህንን ጥያቄም ምላሽ ይሰጣሉ ማለት ነው። የመጀመሪያው እንግዲህ ቫይረሱ እስካሁን ድረስ ምን ላይ ነው ያለው የሚለውን ለማየት ወደ 1765 የሚሆኑ ሰዎች በቫይረሱ ተጠርጥረው ምርመራ ተደርጎላቸዋል። ከነዚህ ውስጥ በ14ቱ ላይ ቫይረሱ ተገኝቷል። 14 ሰዎች ላይ ከነዚህ ውስጥ 8ቱ ሰዎች በቫይረሱ ምክንያት ህይወታቸው አልፏል። ከነዛ ውስጥ እንግዲህ ከ14 ውስጥ አራቱ ደግሞ ከቫይረሱ አገግመው ወደ ቤታቸው ተመልሰዋል ማለት ነው። ሁለቱ በሕክምና ላይ እንዳሉ ነው እስከ ትናንትና ድረስ ባለው የጤና ጥበቃና የኢትዮጵያን ፐብሊክ ሄልዝ ኢንስቲትዩት መረጃ የሚያሳየው። እንግዲህ ወደ ጥያቄው ስመጣ ምንድነው ጥያቄው? ከቫይረሱ ያገገሙ ሰዎች በሽታውን ያስተላልፋሉ የሚለው ጥያቄ ነው። ጋይድላይኖች ምን ይላሉ የሚለውን ነው ወደ እናንተ ማደርሰው። ያገገሙ ሰዎችን በተመለከተ የመጀመሪያው የሚጠቀሰው ነገር ምንድነው? ከህመሙ ያገገሙ ሰዎች እንደ በሽተኛ መታየት እንደሌለባቸው ወይም ደግሞ እንደ ህመምተኛ እንደ አክቲቭ ኬዝ መታየት እንደሌለባቸው እና በሚገባቸው ጥንቃቄ፣ በሚገባቸው ክብርና በሚገባቸው ኬር እየተደረገላቸው በክትትል ላይ መሆን እንዳለባቸው ነው የሚያሳየው። እንግዲህ ቫይረሱን በተመለከተ በሰውነታቸው ውስጥ ወይ ደግሞ ካገገሙ ሰዎች ሰውነት ውስጥ ይቆያሉ የሚለውን በተለያዩ መንገዶች ነው የሚከፍለው። እንግዲህ በጾታ ስናይ እንግዲህ በወንዶች ላይ ለረጅም ጊዜ እንደሚቆይ ያሳያል። በተለይም በወንዶች የዘር ፍሬ ውስጥ ከፍተኛ ጊዜ ለረጅም ጊዜ እንደሚቆይ፣ እንደዚሁም በሴቶችም እንግዲህ የጡት ወተት አካባቢ እንደዚሁ ቫይረሱ ሊገኝ እንደሚችል፣ በአይን ፈሳሽ ውስጥም እንደዚህ ቫይረሱ ለረጅም ጊዜ ሊቆይ እንደሚችል ሊያስተላልፍ እንደሚችል ይገልጻል። ከዛ ውጭ ግን በህመምተኞቹ በዳኑት ወይም ደግሞ ከዚህ ቫይረስ ባገገሙ ሰዎች ደም ውስጥ ዋንስ ኔጌቲቭ ከተባለ በኋላ ቫይረሱ እንደማይኖር በደም ንክኪም እንደማይተላለፍ ነው የሚያስቀምጠው። በዚህ መሰረት እንግዲህ በወንዶች የዘር ፍሬ ውስጥ ይገኛል ማለት በጾታዊ ግንኙነት እንደሚተላለፍ ለረጅም ጊዜ ነው የሚያሳየው። እስከ 1 ዓመት ድረስ ቫይረሱን ከወንዶች ወደ ሴቶች ሊተላለፍ እንደሚችል በጥንቃቄ በጎደለው የግብረ ስጋ ግንኙነት ጊዜ ነው የሚያሳየው። እንግዲህ ይህ ማለት ምን ማለት ነው? በተለይ ወንዶች ያገገሙ ከሆነ የጾታዊ ግንኙነት ከማድረጋቸው በፊት ሴመን ቴስት ወይም ደግሞ የዘር ፍሬ ምርመራ ማድረግ እንዳለባቸው፣ ያም መሆን ካልቻለ ግን የኮንዶም መጠቀም እንዳለባቸው ነው የሚያስቀምጠው ማለት ነው። የጡት ወተትን በተመለከተ በተለይ አንድ እናት እያጠባች እያለች ከተያዘች እና ወይም ነፍሰ ጡር እያለች ከተያዘች ይህንንም ሐኪሞች ሪኮሜንዴሽን መሰረት ጡት እንዴት ማጥባት እንዳለባት፣ እስከ መቼ ማጥባት እንዳለባት፣ ይህን በሐኪሞች ክትትል መሆን እንዳለበት ያሳያል። ሶስተኛውም እንግዲህ የአይን ፈሳሽ ወይም ደግሞ በተለያየ ምክንያት የአይን ፕሮሲጀር የሚሰራ ከሆነ ያም እንግዲህ ወደ ሰዎች ሊያስተላልፍ ስለሚችል ኢንቫሲቭ የሆኑ ፕሮሲጀሮች ካሉ እነሱንም በጥንቃቄ መያዝ እንደሚያስፈልግ ወይም ደግሞ ሊያስተላልፍ እንደሚችል እና ጥንቃቄ እንደሚያስፈልገው ነው የሚያሳየው። ከተለይ አክቲቭ ኬዞች በሚያስተላልፉበት ለምሳሌ ፈሳሾችን በመንካት አብሮ በመተኛት በመተቃቀፍ በመሳሰሉት ነገሮች አሁን ማርበርግ በሚተላለፍባቸው ንክኪዎች እንደማያስተላልፉ ነው ጋይድላይኑ የሚያስቀምጠው። እንግዲህ ይህን ጥያቄ በተመለከተ አጠር ያለ ምላሽ ለመስጠት ነው። አመሰግናለሁ። መልካም ጊዜ